አሁን ለዶሮቹ ጎመን ላስገባላቸው ነው ማለት ነው። እነዚህ ዶሮቹ ከመኖ በላይ እኮ ጎመን ነው በቃ እየፈለጉ ያሉትና እዚህ ጋር እንደምታዩት 5 ኪሎ ጎመን ገዝቻለሁ እና 5 ኪሎ ለአንድ ቀን ሙሉ ራሱ አይበቃቸውም ማለት ቶሎ በደቂቃዎች ውስጥ ነው የሚጨርሱት። አሁን 2 ጎመን ይዘን እንገባለን ማለት ነው። ለጎመኑ መቁረጫ እቺ መጋዝ ይዣ ትገባለሁ። ስለዚህ ውስጥ ከትፍና እንጠለቅልላችኋለሁ እንዴት እንደሚሆኑ ታያዋቸዋላችሁ ማለት ነው። ልክ ጎመን ሳያስገባ ከመኖ የበለጠ በነገራችን ላይ በሩን በእግሬ እየከፈትኩት ነው። ሁለቱም እጄ ይዟል። ምን ላድርግሽ? እሺ ለማንኛውም አሁን እዚህ ጋር አንጠለጥልላችኋለሁ ገመዱ። ያው ቅድም የነበረው ጎመን ማለት ነው እንዳለ አንስተውታል ማለት ነው። ስለዚህ እንትን እናድርግላችሁ መጀመሪያ ይሄንን ጎመን እንዴት አደርጋለሁ? በመጋዝ ከዚህ ላይ መጀመሪያ እከትፋለሁ ማለት ነው። እንደዚህ እጄን እንዳልቆርጠው ደግሞ ረቀስ ከዛ በኋላ ግማሽ ግማሽ ነው የማደርገው። ግማሹን እዚህ ግማሹን ደግሞ ሌላ ቦታ ላይ ነው የማደርገው ማለት ነው። ስለዚህ ይሄንን ለማንጠልጠያነት ይሄንን ከጎንና ከጎን እንደዚህ አድርገዋለሁ። ዶሮዋ ካሜራው ላይ ልገባ ነው። ባይዘው የሚበላ መስሏት እኮ ነው። ይራሱ ገራሚ ነው። ይሄንን እንፍተው ከዛ እዚህ ጋር ማለት እንድታዩዋቸው ስለፈለኩ ነው እንዴት እንደሚያደርጋቸው ማለት ነው። ካሜራ ለማስቀመጥ ነበር አልቻልኩም። ቆይ እዚህ ጋር ነው እሺ ተያያዙት። አሁን እንደዛ አድርጌ ነው ማስረው በሰነጣቁት ላይ አስገባና እንዲህ አንጠለጥላችሁ። እንደዚህ እየተንቀሳቀሰ ጎመኑ እነሱ ዙሪያውን በቃ እየተከተሉ እንትን ይሉት። አሁን 5 ደቂቃ አይቆይ 5 ደቂቃ እዚህኛው ላይ ማንጠልጠል መቻል አለብን። ይሄ ገና ሳይንጠለጠል ሊበሉ ከነ ሙሉ ድፍን እንደሆነ ያኛውን አያችሁ እንዴት እንደሚያደርጉ ይሄቸው በቃ አሁን ይሄን ጎመን ባላረገው ኑሮ በቃ ዶሮውን እርስ በርስ እያባረሩ ዶሮዎችን እንትን እርስ በርስ ይነካከሱ ነበር ማለት ነውና ይሄ በጣም አሪፍ መፍትሄ ነው ማለት ነው። በጣም አሪፍ መፍትሄ፣ በጣም አሪፍ መፍትሄ ገባችሁ? ይንጠልጠልላችሁ ምን የት ሄድባቸዋል? ካሜራውን አይተው ምንድነው እያሉ ነው። ምንም እንደዚህ ለማንጠልጠያነት ግድ ነው። በኋላ እዚህም ያስፈልጋቸዋል። አሁን ሁሉም ዶሮዎች ማለት ነው በጣም እየተረባረቡ ነው። ጎመኑ ላይ ነው ሙሉ ትኩረታቸው። መኖ ራሱ ባስገባው መኖን አይመገቡት። ሙሉ ዶሮዎች ጎመን ላይ ነው ትኩረታቸው ያለ ማለት ነው።
እዋቸው እዚህ ጋር እዛ ጋር እዚህም ደግሞ ተሰባሰቡ። ስለዚህ መፍትሄው በጣም ቀላል ነው ማለት ነው። ያው የጎመን ወጪ በእርግጥ ይኖራል። በቀን ጎመን ያው የምትገዙ ከሆነ ከመኖ እና ከሌሎች ወጪዎች ደግሞ ሌላ ወጪ ነው ማለት ነው። ነገር ግን ይሄ እንደዚህ የሚቆየው አፋቸው እስከሚቆረጥ ድረስ ነው። አሁን 1 ወር ከ15 ቀናቸው ስለሆነ ከዚህ በኋላ እንግዲህ ይህንን የሚያክል ጊዜ ያስፈልጋል። በ3 ወራቸው ነው አፋቸውን የሚቆረጡት ማለት ነው። ስለዚህ 1 ወር ከ15 ቀን ምናምን እንደሚሆን ጊዜ መከታተል አለብኝ ማለት ነው። አለበለዚያማ እርስ በርስ ተላልቀው ምንም አይተርፉም እየተነካከሱ ማለት ነው። ፈራሽ ካሜራ ነይ ካሞን ቤቢ ነይ። ትንሿ ዶሮ ራስሽን ይውስ አትንቀሳቀስም እና አንጠልጥየላችኋለሁ ማለት ነው። እዚህ ጋር እሱ እንደሚያረጋችሁ ግን ብላችሁ ተመልከቱ። ይሄው በቃ ይሄንን እንዳለ ጭጭ ያደርጉታል። ይሄ ግንዱ ራሱ አይቀርም። ይሄ ግንዱን ራሱ ይሄንን እንዳለ ይበሉታል። ምንም አታገኙትም ማለት ነው። ኤኒዌይስ አሁን ጎመን ሰዓታቸው መክሰስ ነው። በነገራችን ላይ የሰጠኋቸው መክሰስ ሰጥቻቸዋለሁ። ሰው እንግዲህ እዚህ ላይ ይደበሩበት ማለት ነው። የሚነካከስ ዶሮ በእርግጥ አሁን ብፈልግ ራሱ ማጣ ይመስለኛል፣ ማገኝ ይመስለኛል። እዚህ ጋር ራሱ እንደምታዩቸው ከ50 በላይ የሚሆኑ ዶሮዎች በመነካከስ ኬዝ ማለት ነው። ለብቻ የተለያዩ ዶሮዎች አሉ። ለብቻ ውሃም ምግብም አስቀምጬላቸው ነው። እነዚህ ሁሉ ከዚህ ውስጥ መርጬ ያወጣኋቸው ናቸው። ማለት ያን ያክል ተጎዳድተው እኮ አይደለም አሁን እንደምታዩቸው ማለት ነው። ነገር ግን ከኋላ አንዱ ላባቸው ሲነቀል ይደማል እና ትንሽዬ ደም ካዩባት በቃ እያባረሩ ሁሎችም እሷ ላይ ነው ትኩረታቸው ነው ይበሏታል ማለት ነው እስከምትሞት ድረስ። እና እንደዛ ከመሆኑ በፊት ግን ደም የነካች ወይም የተወሰነ የተቀመሰች ዶሮ ካለች እሷን ፈልጌ መውጣት ይኖርብኛል ማለት ነው። እና በዝግታ እንደዚህ ብዬ እየተንቀሳቀስ መፈለግ ነው ማለት ነው ዶሮ ምናምን። እና በእንደዚህ አይነት መልኩ ነው እንግዲህ ውሎ ይሄን ነው የሚመስለው። ዶሮ እርባታ ውስጥ የማሳልፈው ውሎ በተደጋጋሚ እንደዚህ ነው ማለት ነው አብዛኛው ጊዜ። እና በየጊዜው ያው ይቀየራል። በእርግጥ አሁን እንቁላል ምርት ሲጥሉ ምናምን ላይ እንደዚህ ገብቼ የተነከሰ ዶሮ አልፈልግም። ምክንያቱም አፋቸው ከ3 ወር በኋላ ስለሚቆረጥ እንደነገርኳችሁ ምንም መነካከስ የሚባል ነገር አይኖርም ማለት ነው። ለማንኛውም ምንድነው የሚያሮጣቸው ደግሞ አንዳንዴ በቃ በጣም እንትን ይላሉ። በጣም የሆነ ደስተኛ ይሆናሉ ታውቃላችሁ። ለማንኛውም ይመቻችሁ።